አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ብዝት ይበልልኝ። ዛሬ እንግዲህ በአዲስ ነገር ደስ በሚያስብል ነገር መጥቻለሁ ማለት ነው። ዛሬ ብቅ ያልኩት በሰርፕራይዝ ነው። ያው ከበዓሉ ጋራ ስራ ስለሚበዛ ያው ታውቁታላችሁ የምግብ ቅመሞች ትንሽ ዘገት ብያለሁ። ለዘገየሁበት ይቅርታ እየጠየቅኩኝ ያው እንግዲህ አንዲት ጓደኛዬ የምወዳት እንግዲህ የተዋወቅነው በስራ ቦታ ነው። እሷም ወንድሙ ቤት ወንድማማቾች ቤት ነው የምንሰራው እና ያው የአንድ አገር ልጆች ነን። ግን በመሰረቱ እዛ አገር ቤት አንተዋወቅም። የተዋወቅነው እዚህ ነው። ያው እንግዲህ 4 ዓመት አንድ ላይ ቆይተናል። እንግዲህ ስንቆይ በቆይታችን ያው ደስ በሚል ጊዜ ነው እያሳለፍ ያለ ነው። ያው ጓደኛ ይለያያል። ሁሉም ሰው አንድ ነው ማለት አይደለም። ግን ደግሞ ተክፎች በጣም ጥሩዎች አሉና ያው እንግዲህ በዙ አጋጣሚ ዜድ በሀገሯ ያው ዛህራ ትባላለች። በዚህ ደግሞ አሚናት እላታለሁና የምወደው ጓደኛዬ ነው። ሰርፕራይዝ አድርጋኛለች ለኢድ ማለት ነው። ያው እንግዲህ በሰርፕራይዜም ይዤ ብቅ ብያለሁ ዛሬ ላሳያችሁ በእናንተ በተመልካቾች ፊት። አመሰግናለሁኝ ዛህርዬ፣ በጣም ነው የምወድሽ ከልብ ከልብ በጣም ነው የማመሰግነው። ጀዛኩም አላህ ኸይር። እንግዲህ ሳላስበው ሰርፕራይዝ አድርጋኛለች። ያው እንግዲህ መጀመሪያ ላይ ስንጠልብ ልብስ ምንም አንድ ላይ ነው የምንጠልበው ግን እኔ ለራሴ ጠልብ ያለሁኝ ላንቺ አልጠለብኩልሽም ብላኝ እያሰብኩባትና እንዴት ነው ለሷ ጠልባ ለኔ ያልጠለበችልኝ ብዬ እየተናደድኩ ነበረ ማለት ነው። ሪከርድ እያደረገችልኝ ማለት ነው። ሪከርድን ሳዳምጥ አሁን ገዝታ ለሷ አልገዛችም ለኔ ገዝታ ኢድ ስትመጣ ያው እንግዲህ ማሻአላ ተባረክ ያላ እሷ ተሸፋኝ ናት። እዚህ ላይ ከመሸፈኛው በላይ ለብሳ መጣች እላቸዋለሁ። እና በጣም እንዴ አንቺ እንዴት ነው እንደዚህ? እሷ ደግሞ እኔ አንቺን ላናድድሽ ብዬ ነው በቃ የሆነ ነገር አለችኝ ማለት ነው። ከዛ እኔ ደግሞ በጣም ነው የተናደድኩብሽ ምናምን አልኳትና ከዛ በኋላ ላይ ፀጉሬን ሰርታኝ ምናምን ያው እንግዲህ እኔ የገዛሁት ላንቺ ነው ልበሹ ብላ ሰጠችኝ ማለት ነው። ያው እንደምታውቁት እንግዲህ ያው እኔ በጣም ደስ ያለኝ ወርቅ እንዴት ተገዛልኝ ነው የእንትን ያልኩት። በጣም የተደሰትኩት ያው ወርቅ ገዛችልኝ በሏት እንግዲህ ያው ወርቅ ገዛችልኝ ብዬ ነው እኔ ያሰብኩት። ይሄ እንግዲህ ያው የፀጉር ነው እንግዲህ ያው በጣም ያምራል። ይሄ ፀጉሩ ይመስለኛል እንደዚህ ነው የሚለበሰው። ያው እንግዲህ እንደዚህ አድርጋ ለኢድ ከመሸፈኛዋ በላይ ሰርፕራይዝ አረገችኝ እላቸዋለሁ። ያው ይሄ ጆሮ ነው ስለማደርገለት ባለብሰው ምንም አይደለም ብዬ ነው ያውላችሁ እንደዚህ አድርጋ ሰርፕራይዝ አረገችኝ። ይሄ አንገት ነው፣ ይሄ ጆሮ ነው። አያችሁት? የጣቱ ደግሞ ይሄ ነው እላችኋለሁ። እንግዲህ ያው እናንተ በጣም አመስግኑልኝ ከልብ ከልብ። ይኸው እንግዲህ እኔም መሳፈሪያ ምናምን እየደረሰ ስለሆነ ለመሳፈሪያሽ ይሄንን ሰርፕራይዝ አርጌሻለሁ አለችኝ እላችኋለሁ። እና እንዴት ናችሁልኝ ውዶችዬ? እንዲህ ያለም ጓደኛ አለ ደግሞ በመሰረቱ በተገላብጡ ደግሞ ሌላ መጥፎ ነገር የሚመኝልህም ጓደኛ አለ። እንግዲህ አላህ ከእንደነዚያ ያሉት አላህ ይጠብቀን፣ አላህ ይጠብቃችሁ። ከእንዲህ ያሉት ምርጥ ምርጥ ጓደኞች ደግሞ አላህ ያገናኘን፣ ውዴታችንን እስከ አሄራ አላህ ያድርግልኝ ብያለሁ። ዛህርዬ በተመልካቾች ፊት አመስግኛለሁ በጣም የኔ ውድ እህት። እንግዲህ ምንም ቃል የለኝም፣ ቃል ልገልጽ ቃል ያጥረኛል። እንግዲህ ይህንን ካልኩኝ ጀዛኩም አላህ ኸይር